የታሪክ እልቂት የሸፈነው የሜሲ ሀገር እውነት ይህንን ጥያቄ ራሳችሁን ጠይቃችሁ ታውቃላችሁ? ዓለም ዋንጫ ላይ ፈረንሳይ፣ እንግሊዝ፣ ብራዚልም ጋር ጥቁር ተጫዋቾች በክብር ሜዳውን ሲያደምቁት ታያላችሁ። ነገር ግን የአርጀንቲናን ማሊያ ለብሶ አንድም ጥቁር ተጫዋች ሜዳ ውስጥ አልነበረም። እኛ ሀገር ጥቁር የለም ይላሉ በኩራት። ነገር ግን ይህ ውሸት ነው። ከዚህ ጀርባ በሚሊዮን የሚቆጠሩ ነፍሳት በቁም የሞቱበት እጅግ የሚያስቆጭና ልብ የሚሰብር ታሪካዊ ግድያ አለ። በታሪክ ሰነዶች እንነጋገር። እንደ አውሮፓውያን አቆጣጠር በ1778 የተደረገውን ይፋዊ የቅኝ ግዛት የህዝብ ቆጠራ ብንመለከት በዋና ከተማዋ ቦነስ አይረስ ከ3 ሰው አንዱ ከ30 በመቶ በላይ የሚሆነው ህዝብ ጥቁር አፍሪካዊ ነበር። እንደ ሳንቲያጎ ዴል ኤስቴሮ ባሉ ግዛቶች ደግሞ የጥቁር ህዝብ ቁጥር እስከ 50 በመቶ ይደርስ ነበር። እነዚህ ወገኖች በባርነት ቀንበር ስር ሆነው በደምና በአጥንታቸው ይህችን ሀገር አነጿት። ታዲያ የት ገቡ? የሰው ልጅ ስልታዊ ጭካኔ ግን ከዓለም ገጽ አጠፋቸው። የአርጀንቲና ገዢዎች ሀገሪቱን የነጮች ብቻ ለማድረግ በወሰኑ ጊዜ በታሪክ ታይቶ የማይታወቅ የረቀቀ እልቂት ፈጠሩ። አንደኛ የጦርነት ማገዶ አደረጓቸው። የታሪክ ምሁሩ ጆርጅ ሪድ አንድሪውስ ዘ አፍሮ አርጀንቲንስ ኦፍ ቦነስ አይረስ በተሰኘው ጥናታዊ መጽሐፋቸው ላይ እንዳሰፈሩት ነፃ ትወጣላችሁ በሚል የሽንገላ ቃል ጥቁር ወጣቶችን ሁሉ በጦርነት ግንባር ቀደም ሰለባ አደረጓቸው። ወጣቱ ትውልድ በሙሉ በጦር ሜዳ እንዲያልቅ ተደረገ። ሁለተኛ ለበሽታ አሳልፈው ሰጧቸው። በከተማዋ አስከፊ ቢጫ ወባ ወረርሽኝ ሲከሰት ጥቁሮች የሚኖሩባቸውን ድሃ ሰፈሮች በጦር ሰራዊት አስከበቡ። አንድም የሕክምና እርዳታ እንዳይገባ ከለከሉ። ጥቁሩ ማህበረሰብ ታፍኖ እንዲያልቅ ተፈረደበት። ሶስተኛ በሕግ ሰረዟቸው። የጨካኙ መንግስት እጅ ወደ ህዝብ ቆጠራ ሰነድ ገባ። ጥቁር የሚለውን ቃል ከታሪክ ሰረዙት። በአንድ ሌሊት ጥቁር መሆን በሕግ ታገደ። የጭካኔያቸው ጥግ የባህል ዘረፋው ላይ ይገለጣል። ዛሬ አርጀንቲና ኩራት የሆነው መላው ዓለም የሚደነቅበት የታንጎ ዳንስ የተወለደው በጥቁሮች እጅ ነበር። የታሪክና የባህል ተመራማሪዎች እንደሚገልጡት ታንጎ ማለት በኮንጎ ቋንቋ የከበሮ ድምፅ ማለት ነው። ዳንሱን ወስደው የራሳቸው ያደረጉት፣ የፈጠሩትን ጥቁሮች ግን በቁም ቀበሯቸው። ዛሬም ድረስ የተባበሩት መንግስታት ድርጅት በየዓመቱ በሚያወጣቸው ሪፖርቶች በአርጀንቲና ጥቁሮች ላይ የሚፈጸመውን ስልታዊ መድሎና መገለል በተደጋጋሚ እያወገዘ ይገኛል። ምክንያቱም አርጀንቲና ጥቁር የሌለባት በድንገት አይደለም፣ ሆን ተብሎ በተሰራ ስልታዊ በሆነና በሰነድ በተሰረዘ የታሪክ እልቂት እንጂ። ዛሬም ቢሆን የዓለም ዋንጫውን ስታዩ የዛችን ሀገር ሳር የረገጡትን ጥቁር እግሮች እያሰባችሁ ይሁን። ሰው ታሪኩን ሊክድ ይችላል፣ የታሪክ አሻራ ግን መቼም አይጠፋም። ዛሬም በቦነስ አይረስ ጎዳና ስር የተቀበሩት የጥቁር አባቶች ነፍሳት ለፍትህ ይጮሃሉ። ይህንን አስደንጋጭ የታሪክ እውነታ ታውቁ ነበር? ሐሳባችሁን ኮሜንት ላይ አጋሩኝ።